ፍቅር ነው። ብር አለው። ብር የለም ምግብ የለም። ብር የለም ወርቅ የለም። ብር የለም ቀለበት የለም። ቀለበት ብር አለ፣ ሁሉ አለ። ብር የለም። ገለብጣለህ። አንተ ትገለበጣለህ። ተገልብጠህ ትቆማለህ። ተገለብጣለህ። ምንድን ነው አንቺ ጊታር ዙዙ እኔ ላገባሽ እፈልጋለሁ በል። እኔ ዙዙ ፈልጋለ። እኔ ቀለበት ረክባለ። ይሄ ተኛ ነው። ይሄ ፍቅር አለው። በጭንቅላት መቆም ማነው ጭንቅላት? ተገልብጠህ ትቆማለህ በጭንቅላት። ገለብጣለህ። አንተ ትገለበጣለህ። ተገልብጠህ ትቆማለህ። ይህን አርግ። ይህን ፊልተር አርግ። እሺ፣ ከዛ እንደ በሬ ትጮኻለህ። አርግ ፊልተሩ። ገለብጣለህ። ምንድን ነው አንቺ ጊታር እንደዚህ አንተ እንደ ስፖርት ተገልብጠህ እንደዚህ በጭንቅላት ትቆማለህ። ስልክህን እሱ ጋር ታስቀምጠዋለህ። ስልኩን ታስቀምጠውና እሱ ጋር ግድግዳው ጋር አንተ ትሄድና እንደዚህ ተገልብጠህ ትቆማለህ። አንተ ያኔ ራሴ ግድግዳ ራስህ ላይ ተገልብጠህ ትቆማለህ። ስንት መራ ዝም ብለህ ትቆማለህ 2 ደቂቃ። ማታን እንደው ቢሮ ማታን እንደው እንግሊዝት የማይ ችግር የለም። ይሄ ግድግዳ እሱ ግድግዳ ነው። በደንብ እንየው እስኪ። እሺ እንዴት ነው የምንቀጣጣው? እናንተ ወይኔ ነው ምን ይሻላል? አንተ ስፖርት አለ አይደል? ስፖርት ታውቃለህ አይደል? ስልክህን እዚህ ታመጣለህ። ከዛ አንተ ትሄድና እዚህ ጋር ትመጣና ኦኬ፣ እዚህ ጋር ትመጣና ተገልብጠህ እንደዚህ አንተ ተገልብጠህ እግርህ ወደ ላይ ኦኬ፣ እግርህ ወደ ላይ በጭንቅላትህ ትቆማለህ። አንተ ጭንቅላትህ ወደ መሬት እንደዚህ ብለህ ጭንቅላትህ ወደ መሬት ይሆናል። ሰውዬ አንተ አነሾፍ ሰውዬ አንተ ምንድን ነው? ስሪና አሳይኝ እያለኝ ነው። አድርገሽ አሳይኝ ይለኛል። እንደ እኔ እኮ ሴት ነኝ። እንደዚህ ልብሴ ይከፈታል። ወደ ላይ እንደዚህ ከከፈትኩ ልብሴ ይከፈታል። እንደዚህ ከተገለበጥኩ ልብሴ ይከፈታል። አንድ አሁን እኔ እንደዚህ ቆምኩ አይደል? እኔ ቆምኩ አይደል? ላስረዳ። እንደዚህ ቆሜ ያለው አይደል?
ተገልብጠ በጭንቅላቴ ቆማለሁ። እንደዚህ በጭንቅላቴ እግሬ ወደ ላይ ይሆናል። ተገብታለህ ያኔ ክዳ ትገለበጣለህ። ሂድ ሂድ ግድግዳው ጋር ሂድና ተገልብጠ ቁም። ወይኔ እንደምን ይሻለኛል፣ ምን ይሻለኛል? እንደሱ አይደለም። አንቺ ምንድን ነው ዙዙ? በቃ ፊልተሩን ቀይርና እንደ በሬ ጩህ። በቃ እንደ በሬ ጩህ። ተቃጥዬ ልሞት ነው ጋይስ። እንዴት በምንኛ ላስረዳው? ምንድን ነው ቅጣት? እንደው ተገልብጬ ያላሳየ ነገር ልብሴ ይገለባል ወደ ላይ። እንደው እንዴት ብዬ ላሳየ? እኔ ነኝ እንዴ ተቀጭዋ? እኔ ተገልብጬ ካሳየው ተቀጭዋ እኔ ነኝ ሆነ። እሺ ፊልተሩ አንቺ ገለብጣለህ፣ እኔ በኋላ ገለብጣለህ። ችግር የለም። ምንድን ነው አንተ ግን እያፈጠራ እየቀለብክ ነው። መጀመሪያ ገለብጣለሁ። አንቺ መጀመሪያ ገለብጣል። እኔ በኋላ ገለብጣል። ችግር የለም። ወይኔ ለምንድን ነው የምትገለብጠኝ? እኔ ምን አጥፍቻለሁ እንዴ? ቅጣት ነው እኮ ምርጫ ሰጠውክ አንተ። እኔ አላቁም። ችግር የለም። እሺ ፊልተሩን አድርግ። በቃ ተቀጣ። እሺ ፊልተሩን ቀይራ ተቀጣ። በቃ ምንድን ነው ፊልተር? ይሄን ፊልተር ታደርጋለህ። እኔ የነገርኩህ የቅድሙ ፊልተር። ይሄን ፊልተር ታደርጋለህ። ይሄን አርግ። ይሄን አርግ። እሱ ነው። እሱ አይደለም። የቅድሙ ያሳየው የመጀመሪያው እሱ እንደ በሬ ጩህ። በቃ እሱ ነው አይደለም። አሁን ያረከው አሁን ከቅድም በፊት ያረከው ምንድን ነው? እሱ ነው። ምንድን ነው? እሱ ነው። አርግ። እሱ ነው። ቅጣት ነው። እኔም እኮ አርጊ ካልከኝ እኔ ማረጋለሁ እኮ ቅጣት ነው እኮ። እኔ በሞት ለምን ትሞታለህ? ፈጣሪ አውጣኝ። በል እንደ በሬ ጩህ። እንደ በሬ ያላ ጫወታ። ጋይስ ተናዷል። አሁን ካገኘኝ አይለቀኝም። እንደው ለአላህ ብላችሁ አንደኛ ቅጣት ተንበርክከ ለእኔ ትዳር ትጠይቀኛለህ። ተንበርክከ መሬት ላይ ተንበርክከ ዙዙ አግቢኝ ትለኛለህ እኔን። አንደኛ ቅጣት። ሁለተኛ ቅጣት 30 ቃሪያ ትላለህ። 30 ቃሪያ ሁለተኛ ቅጣት። ኦኬ አንደኛ ቅጣት። አዎ ቀለበት ይዘህ ነው። እሺ ተንበርከክ። ስልኩን ራቅ አድርገው ተንበርከክ። ምንድን ነው ተንበርከክ? መሬት ላይ እንዲህ ተንበርከክ። ምን ነው አለኝ ጌታዬ። እንደዚህ መሬት ላይ በጉልበት ቁም። በጉልበት ይሄ ጉልበት አለ። ይሄ በጉልበት ቁም። ተንበርከክ መሬት ላይ እንዴት አባቴ ላሳየው ጋይስ። ቦታ እኮ አንሳብኝ ነው። ተንበርከክ ምንድን ነው ይለኛል እንዴ? አረሌ እናቴ አባቴ አምላክ ያንበርክክ። እንደዚህ ይሄ መሬት ነው። እንደዚህ በጉልበት አንቲ ሱራ የለም ቁላ አለ። ኧረ ወይኔ እንደው ይሻላል። አላህ ይሰላል። ቶሎ በል በቃ። ተደብቀህ ነው እንደ የምትንበረከከው አንተ? እሱ ጋር በቃ አሁን ጠይቀኝ። 2 ደቂቃ። እሺ 2 ደቂቃ። ምንድን ነው 2 ደቂቃ? 2 ደቂቃ። ዙዙ አግቢኝ፣ እኔ እወድሻለሁ፣ አግቢኝ፣ ቀለበት ይዘህ እሺ እንድታገቢኝ እፈልጋለሁ ትለኛለህ። ምረጥ ስልም ቢያልክ አንደኛው ቅጣት ይሻለኛል አልክ። ነይ አንቺ። የት ልምጣ? አንቺ ጉም። ኦኬ እኔ ልቁም። ኦኬ ስታይሉ ገብቶታል ጋይስ። እሺ እንግዲህ ስምስማና እኔ ለምንድን ነው የምንበረከከው? አንተ ይሄ ገለበት እኮ ቆሜ አንተ ተንበርክከህ እኔ እጄን እንደዚህ እሰጣለሁ። እኔ ቆሜ ነው እጄን እንደዚህ እሰጣለሁ። አንተ ታደርግልኛለህ። እሰጣለሁ። ምንድን ነው ይሄ?
ኧረ ወይኔ ዘንድሮ ተቃጥዬ ልሞት ነው። ቃልልኝ ዙዙ፣ እኔ ላገባሽ እፈልጋለሁ በል። እኔ ዙዙ ፈልጋለ፣ እኔ ቀለበት ረክባለ። ይሄ ተኛ ነው፣ ይሄ ፍቅር አለው። ይሄ ሚስት ያለ 9 ልጅ ላስወልድሽ ፈልጋለሁ በል። 9 ልጅ እንወልዳለን በል። 9 ልጆች ወድ ያለው በል። 9 ልጅ ወልዳለሁ ካንቺ። ችግር የለም። 9 ልጆች ወድ ያለው ሚስት 50 ሚስት 50 ሚስት አይደለም፣ አንቺን አገባሻለሁ። አንቺን ቀለበት አርግልኝ በቃ። እኔን እጄን እሰጥሃለሁ። አሁን ቀለበት አርግ አንተ፣ አክት አርግ። እሺ አክት። እኛ አሁን ፊልም ነው፣ አንተ ቅጣት እየተቀጠ ቀለበት አምጣና እኔ እጄን እሰጥሃለሁ። ችግር የለም። ታገቢኛለሽ ወይ ብለህ ጠይቀኝ እኔን። እሺ ታገቢኛለሽ ወይ ዙዙ፣ ታገቢኛለሽ ወይ በለኝ። እሺ አንቺ ስም ማን ነው? ዙዙ። ዙዙ ነው። አንቺ ዙዙ፣ እኔ ቀለበት አምጣች። እሽተኛ አንድ ብቻ ነው። ይሄ አንድ ብቻ ነው። ወርቅ ነው። እሺ የወርቅ ቀለበት ነው። እሺ የምታደርግልኝ አርቲፊሻል አይደለም፣ ወርቅ ነው። ስንት ብር? የኢትዮጵያ 200,000 የኢትዮጵያ 200,000 ብር ወርቅ። ኦኬ 200,000 ምንድን ነው? አርግልኛ ቀለበቱን። እኔ እጄን ይዤ ተቀምጬ አርገዋ ቀለበቱን። በቃ አርግልኝና እንቋጫለን። ቀለበት የለም። አልቻልኩም። በቃ ጋይስ ምን ሆኖ የእውነት እኮ አይደለም። አንተ ቅጣት ነው። እሺ ለቅጣት በቃ ዙዙ ይኸው ቀለበት አድርጌልሻለሁ ብለህ ለቅጣት በቃ እንዳረክልኝ ነው የሚቆጠረው። አሁን እኔ እጄን ሰጥቻለሁ። በቃ ዙዙ ቀለበት አድርጌልሻለሁ ብለህ ትነሳለህ። በቃ አሁን አንቺ ቀለበት የለም፣ ወላሂ በይ ቀለበት የለም። ባዶ ዝም ብለህ አክት ነው የምታሳየኝ። አክት ታሳያለህ። ሰዓት አለ። ሰዓት አርግልኝ። በቃ ሰዓት አርግልኝ። ችግር የለም። ያንተ ማስታወሻ ነው። ያው ገና 9 ልጅ ልወልድልክ አይደለም። እውነቱን እኮ ነው ጋይስ። እሱ እየቀለደ መስላችሁ ነው? እውነቱን ነው ወላሂ። ተቃጠል። ሱፍ ለብሰ መጣ። ጎበዝ ሱፍ ልትለብስ ነው እንደ ሄድከው? ጎበዝ። አልቻልኩም ጋይስ። ኧረ ጉድ። እሺ እኔ ቆንጆ አምሮብህ ነው ደግሞ የመጣኸው። እሺ አንተ እንዴት አባ ነው ሱፉ ራሱ የሚያምርብህ። አንቺ ወድሃለሁ። አመሰግናለሁ ነው የሚባለው። ችግር የለም አይባልም። አመሰግናለሁ በለኝ። ችግር የለም። ሱፉ በጣም ያምራል። ያንተ የለበስከው ልብሱ ያምራል። በጣም ቆንጆ ነው። ታንኪዩ። አመሰግናለሁ። እሺ እጄን ልስጥህ። አሁን ተንበርክከሃል መሬት ላይ ተንበረከክ። መሬት ላይ ቆምክ። በእግርህ በንብርክክ ቆምክ። አንቺ ዙዙ በኋላ እኔ ሮህ እንዳለ መዲና ከተማ መዲና እንዳለ ከተማ ወርቅ ምንድን ነው ወርቅ ቀለበት ትገዛልኛለህ? ቀለበት
ቢቴቲ ቢቴቹ ማለት ኡመት ቀለበት ወርቅ ቀለበት ገብቶኛል። ወርቅ ቀለበት ቢቴቲ ቢቴቹ ማለት ኡመት ነው። ራይማ አፋን ወላ ገብቶኛል። በኋላ መዲና ከተማ ሄደ የወርቅ ቀለበት ገዝተህልኝ ልትመጣ ነው ልትገዛ ነው። አዎ ገዛልኝ። ገባኝ። በኋላ ገባኝ። እሺ አሁን ሰዓቱ ታረግልኛለህ ወይስ አታረግልኝም? ሰዓቱን አታረግልኝም? አዎ ይቅር። ሰዓቱን አታስርልኝም? ለኔ አለ ሰዓቱ አለ። ሰዓቱ ይቅር፣ ቀለበቱ ይሻላል። ግዛችሁ መጣለ ቀለበቱ ይመጣል በኋላ በቃ አሁን አንተ እኔን የትዳር ጥያቄ ጠይቀኸኛል አይደለ? አዎ ኦኬ። ቀለበቱ በኋላ በቃ አዎ ቀለበቱን በኋላ አንቺ አባቴ አለ እናቴ አለ? አዎ እናቴም አሉ አባቴም አሉ። አንተ ሽማግሌ ልትልክ ነው አንተ? ሁሉን አለ አለ። አዎ ገና ወጣት ናቸው ደግሞ። ብራዘር ሲስተር አለ ሞልቷል። ችግር የለም። የአባቴ ነምበር አለ ቴሌፎን የአባቴ ቁጥር አለኝ። ኢንቦክስ ላይ እሰጥሃለሁ። የአባቴ ነምበር እሰጣለሁ። አይ ሰጣቸው። እሺ ጠይቀኛ። ዙዙ ታገቢኛለሽ በለኝና እኔ ደግሞ አውላለሁ። አንቺ ገንዘብ አለ? ኧረ ጨዋታውን አታበላሸው። ገንዘብ የለኝም። ገንዘብ ምንም የለኝም። ወላሂ እኔ ምስኪን ነኝ። ብር የለም? የለም። አዎ ብር ያለኝ መስሎ ነው እንደ አባቴ የተንበረከከው። ኧረ ፈነዳው ጋዝ ጨዋታውን አበላሸው እኮ መጨረሻ ላይ ብር አለሽ ወይ ይለኛል። ብር ምን ያደርጋል? ዋናው ፍቅር ነው። እኔ እናንተ ፍቅር ኖ ዋና ፍቅር ነው። ብር አለው። ብር የለም ምግብ የለም። ብር የለም ወርቅ የለም። ብር የለም ቀለበት የለም። ቀለበት ብር አለ፣ ሁሉ አለ። ብር የለም ፍሬንድ የለም። ብር አለ ፍሬንድ ያለ። አንቺ ሰማለህ? አዎ እሰማለሁ። አዎ ብር አለ፣ ሁሉ የለም። ብር የለኝም ማለት ብር ከሌለኝ እኔ አታገባኝም? ብር የለም። ስንት ብር ነው እሺ የምትፈልገው? እኔ ሴት ነኝ። ሴት ልጅ ስታገባ ብር አትሰጥም። ወንድ ልጅ ነው ብር የሚሰጠው። አንቺ ብር የለም፣ እኔ ፍቅር የለም። እንዴ ተዋ፣ ምን ሆነክ ነው እንዴ? ብር ከሌለኝ አታፈቅረኝም? አዎ ወንድ ነው የሚሰጠው። ብር ይሰጣል። ወንድ ልጅ ብር ይሰጣል። መኪና ይሰጣል። ይቅርታ ዙዙ ይቅርታ። አንቺ ሴት እኔ ሴት ነኝ እና ወንድ መስዬ ነው እንደ ማለት እስካሁን የተንበረከከው። ዙዙ ተረጋጉ። ሴት ብር የለም። እኔ ሴት ነኝ። ሴት ብር አይሰጥም። ችግር የለም። አሰጣት የለኝም። ብር አንቺ ብር የለም። ሴት ብር የለም። ኦኬ ምግብ የለም። ሴት ምግብ የለም። ሴት እንዴ አንተ አታበላኝም? አንተ አታበላኝም? አንተ የኔ ባል ከሆንክ ለእኔ ምግብ ታበላኛለህ፣ ልብስ ትገዛልኛለህ፣ ቀለበት ትገዛልኛለህ፣ ወርቅ ትገዛልኛለህ፣
አንተ ጥሎሽ ትጥልልኛለህ። እኔ ጥሎሽ አልሰጥም ለወንድ ልጅ። ለወንድ ልጅ ሴት ልጅ ጥሎሽ አትሰጥም። ወንድ ልጅ ነው ለሴት ልጅ ጥሎሽ የሚሰጠው። ወርቅ ይገዛል፣ ቤት ይገዛል፣ ሰዓት ይገዛል፣ ልብስ ይገዛል ወንድ ልጅ። ሴት ልጅ ጥሎሽ አትሰጥም ለወንድ ልጅ። አንቺ ችግር የለም እስማ፣ አንቺ ችግር የለም። ልብስ አለ። ይሄ ሴት ሞጁድ ሴት ልብስ አለ። ጠለበት የለም፣ ሰዓት የለም፣ ብር የለም፣ ምግብ አለ። ችግር የለም። አንቺ ይሄ መጣል ምግብ ተበላ። አንተ ለምንድን ነው ሱፍ ለብሰህ መተህ ወሽመጤን ለምን ትቆርጠዋለህ? መጀመሪያ ተስማምተናል እኮ እኔ እናንተ ተስማምተን በቃ አገባሻለሁ አልክ። ሄደህ ሱፍ ለብሰህ መጣክ እንደ ደህና ሰው። አሁን ለምን ወሽመጤን ትቆርጥብኛለህ? እንተሳሰብ እንጂ። ችግር የለም። ይቅርታ። አይ ላቭ ዩ። ሁሉ አለ፣ ጠለበት አለ፣ ብር አለ፣ መኪና አለ። ችግር የለም፣ ችግር የለም። አይ ላቭ ዩ። እንደዚህ ነው እንጂ እንደዚህ ነው የሚባለው። አዎ ምስት ነው። አሁን እኔ ጋር 877 ሰዎች አሉ የእኛን ትዳር ደስ ብሏቸው ሊያዩ፣ የእኛ ፍቅር ሊያዩ። ስንት ነው? 880 ሰዎች አሉ የእኛ ፍቅር ደስ ብሏቸው። አዎ እነዚህ ልጆች ፍቅራቸው እንዴት ነው? እነዚህ ልጆች ይጋባሉ ወይ ብለው ለወሬ ነው የተሰበሰቡት። ለወሬ ምድረ ወረኛ ናቸው እነዚህ እዚህ ጋር ያሉ ሰዎች፣ ወሬ ይወዳሉ። ችግር የለም። አንተ ስታሸንፈኝ አሁን ማታ እኔ እናንተ እንጫወታለን፣ ጌም እንጫወታለን። ማታ ትገባለህ አንተ። ካሸነፍከኝ ትቀጣኛለህ። አንቺ ችግር የለም። እኔ አሸነፍ፣ አንቺ ሰጣቸው ቀለበት። አዎ አንቺ ያሸነፋለህ፣ እኔ ቀለበት ሰጣለሁ። ኦኬ አንተ እኔን ካሸነፍከኝ ለአንተ ተንበርክኬ ቀለበት ሰጥሃለሁ። አዎ ኦኬ አሁን እኔ ያሸነፋል፣ አንቺ ተንበርክኬ ቀለበት ትሰጠኛለህ። በቃ በጣም ጥሩ ሀሳብ ነው። ችግር የለም። ተስማምተናል። ወኒ ሲና እንጀቴ የሆነ ሞት ጅልቢበቴቲ ናከኔታ ሲር የሆነ አንሞ ጅልቢበቴቲን ከና ፕሊዝ ነሞሲሳ በቃ ሱፍን ለብሰህ ደግሞ በክብር ልታገባኝ ስለመጣ አመሰግንሃለሁ። እኔ ሱፍ ለባስ ችግር የለም። እኔ ሱፍ አንቺ ለብስ ቀይራለህ። ኦኬ እኔ ቬሎ ለብሳለሁ። አዎ ቬሎ ለብሳለሁ። ኦኬ በቃ ወይ እንፈልጋለና እስከ ነገ ወይ ቬሎ እንገዛለን። ችግር የለም። አዎ ቬሎ ጥሩ ነው። ይሄ መላብስ ይሄ ልብስ ችግር አለ። ይሄ ልብስ ችግር ነው፣ አያስፈልግም። አዎ በቃ እሺ አይ ላቭ ዩ ቱ። ወድሻለሁ። እኔም ወዳለሁ በጣም። ኪስሚ። ኧረ ችግር ይቀስቅስህ። የምን ኪስሚ ነው? እዚህ እኮ 700 ሰዎች አሉ። አንቺ ምስት ነው። ችግር የለም። ኪስሚ። ኧረ ኑሮ ይቀስቅስህ አንተ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ሙስሊም ሴት ነኝ። በሚዲያ አልቀሰቅስም። እኔ ሙስሊም። አንቺ ፍሬንድ አለ? አንተ ወንድ ነህ፣ ችግር የለም። ፍሬንድ አለ? አንቺ ፍሬንድ አለ? የምን ፍሬንድ? ይሄ ቀለበት ፍሬንድ አለ? የቀለበት ፍሬንድ የለም። ፈትቼዋለሁ፣ ፈታሁት። አስቸግሮኝ ፈታሁት። እሺ ኪስሚ። ኧረ ኑሮ ይቀስቀስ በአደባባይ። ላ ሐውለ ወላ። ምን ሆነህ ነው አንተ? ቀለበት የለም። ኪስሚ አንቺ ወድሃለሁ። ቀለበት የለም፣ ቬሎ የለም። እኔ ኪስ ካልከሰከስኩ ቀለበትም የለም፣ ቬሎም የለም። ኪስሚ ሀብታም ጎዳዳ
كيف ده تابتبورا كورو أما نموتي كورو كلابتي سين ناقا يوحنا كلابتي خاف